እኔ 19 ቀን ጉባኤ ቤቱ የተመሰረተበት ቀን ሆኖ የጉባኤ ቤታችን የሆስፒታል ፕሮጀክት መገንቢያ 30,000 ካሬ ቦታ በባህር ዳር ከተማ ሰኔ 19 ቀን ተቀበልን እላችኋለሁ። ይሄንን ያደረገ ማን ነው? እውነትና ምህረት ተገናኙ በሉ እንጂ እስኪ በሉ ደግማችሁ። የምናስተምረው ቃለ እግዚአብሔር እውነት ነው። የምንሰራው ስራ እውነት ነው። የማንም የግል ፍላጎት የለበትም። ስለሆነም መልአኩ ቅዱስ ገብርኤል በብርሃን ፍጥነት ምናልባትም 5 ወር የሚፈጀው ስራ በአንድ ቀን ተፈጽሞልን በቅን ወንድሞቻችን ከተማ አስተዳደር ላይ ባሉት በቅን ባለሙያዎች አስተዳደር ላይ ባሉት ወንድሞቻችን እህቶቻችን ጥረት ሌትም ቀንም ሰርተው እኔ ቅዱስ ገብርኤል ነው እንጂ ከእጃቸው ላይ ሆኖ የሰራው ሰው የሰራው አልመሰለኝም። ሰኔ 19 ቀን ይጨርስልን። እውነትና ምህረት እውነትም ተገናኙ። እውነትም በዚህ ፕሮጀክት ውስጥ እግዚአብሔር አለ ብዬ ልቤን ደስ ብሎታል በጣም። እናንተንም እንኳን ደስ ያላችሁ ብላለሁ በእውነቱ። አዎ አንደኛ የውላችሁ ሰኔ 19 ቀን ተፈረመ። ትናንትና ቤተክርስቲያን ተሰርታ ባለቀችበት ቀን እኔ ፈርሜ የተቀበልኩ ፕላኑን ኋላ መጣላችሁና እዚህ ላይ አምጥተን እናንተ ሁላ ታዩታላችሁ። ቤተክርስቲያን በተመሰረተችበት ቀን ደግሞ ካርታና ፕላኑን ተቀበል። ቤተክርስቲያን በተቀደሰችበት ቀን ደግሞ አዋጁን ተናገርን። የዛሬ ዓመት ባዷችን ቁመን ሆስፒታል ልንሰራ ነው አልነ። ዘንድሮ ደግሞ መሬት ይዘን መጣን እላችኋለሁ። ይህን ያደረገልን እግዚአብሔር ነው። አሁን እውነትና ምህረት በሉ እንጂ አቤት። እውነት የሆነው የወንጌል ቃል እግዚአብሔርና የምህረት አገልግሎት የሚሰጥበት የሆስፒታል ፕሮጀክት ተገናኙ እላችኋለሁ። ይህን ያገናኘ እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። ክብር ምስጋና ይግባው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአባቱ ከመንፈስ ቅዱስ ጋር የተመሰገነ ይሁን። እናታችን ድንግል ማርያም ክብር ምስጋና ይግባት። ቅዱስ ቂርቆስ፣ ቅዱስ ያሬድ፣ ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ አቡነ ሳሙኤል፣ አቡነ ገብረ መንፈስ ቅዱስ፣ አቡነ አረጋዊ፣ ቅድስት አርሴማ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎችም ቅዱሳን ይገርማቸዋል። አሁን የጠራዋቸው ቅዱሳን ሁሉ በዕለት በዕለታቸው ከአንዳንድ ቢሮ እየተፈረመ የወጣበት ቀን ነው። በዕለታቸው ማለት ያንዱ የአቡነ ተክለ ሃይማኖት ዕለት ከአንድ ቢሮ ይፈረማል። ያው ቅዱስ መርቆሬዎስ ዕለት ከአንዱ ቢሮ ይፈረማል። ሁሉም ደግሞ በጉባኤ ቤታችን የምንስማቸውን የምንጠራቸው ቅዱሳን ናቸው። የእነዚህ ሁሉ እናት የድንግል ማርያም ዕለት ደግሞ ሁሉም ነገር በይፋ ተነገረ። እሷ የእውነት እናት፣ የእውነት ምስክር፣ የትንሣኤያችን ሁሉ ምልክት፣ አብና መንፈስ ቅዱስን ወልድን እንድናውቃቸው ያደረገችን የሃይማኖታችን መሰረት እና ግርግዳችን ድንግል ማርያም ባለችበት ደስታችን ይፈጸማል። እመቤታችን ባለችበት ሁሉ ደስታችን ይፈጸማል እና ይህንን ስለፈጸመልን እግዚአብሔር የተመሰገነ ይሁን። በዚህ ሁናችሁ ደቀ መዛሙርትን የምታስተምሩ እናቶቻችን፣ አባቶቻችን፣ እናቶች እንጀራ ጋግረው ለ64 ተማሪ፣ ለእንግዳ፣ ለህንፃ ሰራተኛ ከ100 ላላነሰ ሰው እንጀራ በቀን እየጋገሩ እሳት እየተጠበሱ የሚያስተምሩን የገዳሙ እናቶቻችን፣ እንጨት ፈልጠው ለዚህ ሁላ የሚያስተምሩን የገዳሙ አባቶቻችን፣ ገዳሙ ስላለ ነው ይሄ ሁሉ ነገር ይኖርና ይሄንን ገዳም የመለኮት መዓዛ እየሸተተበት ክርስቶስ እስከሚመጣ ድረስ ያቆይልን። አባቶቻችን እናቶቻችንን ቆባችሁን እንደ እንጦንስ እንደ መቃርስ እንዲያበራ ያደርግላችሁ። እግዚአብሔር ይስጥልን፣ ገዳማችንን ያስፋልን። ደቀ መዛሙርቱንም በዚህ በእነሱ ጸሎት ነው እውነት ለመናገር ቀን ተቀን ከረር ያለ ነገር ሲገጥም ስንጉላላ ወንድሞቼ ኑ ሰላም ለኪ እንድገምላቸዋለሁ፣ ስንደውል አልቋል እንባላለን። ወንድሞቼ ደቀ መዛሙርት አብራችሁኝ ስለኖራችሁም ደስተኛ ነኝ በእናንተ ከእናንተ ጋር ስለምንጸልየው ሰላም ለኪም እግዚአብሔር ይሰማናል ሰምቶናልም። በዚህ የደከማችሁንም በባህር ዳር የምትገኙ የፈውስ መንፈሳዊ አባላት ወንድሞቻችን፣ ስራ አስፈጻሚዎች እህቶቻችን፣ በአዲስ አበባ ያሉ ወንድሞቻችን እህቶቻችን፣ በአሜሪካ ያሉ ኮሚቴዎቻችን አሉ የፈውስ መንፈሳዊ ቤተሰብ አባላት በትዕግስት እየጠበቁ ኧረ ደከመን ኧረ መቼ ነው መሬት የሚመጣ እያሉ በአውስትራሊያ፣ በፈረንሳይ፣ በጀርመን በየትኛውም የዓለም ዳርቻ ሁነው እንደው መሬት ሳናሳያችሁ ብር ስታሳዩን የከረማችሁ ምዕመናን ሁሉ መድኃኔዓለም ፊቱን ያሳያችሁ፣ እግዚአብሔር ፊቱን ይግለጥላችሁ።
እንደው ሳታዩ ያመናችሁን እንደው እየበሉት ነው እየጠጡት ነው። ኧረ ጎበዝ 1 ዓመት የሰጠነው ብር የት ወደቀ ሳትሉ በትዕግስት ለጠበቃችሁን ምዕመናን ሁሉ መድኃኔዓለም እናንተንም ከኃጢአት ታግሶ ፊቱን ይግለጽላችሁ። እግዚአብሔር ይስጥልን። በጣም ደስ ብሎኛል። ደስ ያለኝ ክርስቶስ እንኳን ብጣሽ መሬት የሰማይ መንግስቱን እንደሚሰጠኝም አምናለሁ በቸርነቱ። ደስ ያለኝ ግን እግዚአብሔር አብሮን ስለሆነ ነው፣ ይህንን ስላደረገልን ነው እና በጣም ደስ ብሎኛል። የዛሬ ሳምንት ሁላችሁም ጠርቻችኋለሁ። ብር ስትሰጡ የሰጣችሁን በትክክል ብሩን ባላውቀውም ወደ 178 ሚሊዮን ብር አካባቢ ሰጥተውናል። በዓለም ያሉ ምዕመናን ሁሉ ማለት ናቸው። በዚህ ያሉ ሁሉ እዚህ ያሉት የዜማ ተማሪዎች፣ የቅዳሴ ተማሪዎች እኮ ራሱ ምንም የላቸውም እኮ ገዳሙን የሚያስተምራቸው 1 ብር ኮቸሮ ሽጠው ይሁን አይታወቅም፣ እነሱ ሳይቀር ሰጥተዋል። እና በዓለም ያሉ ሁሉ የሰጣችሁን ሁሉ እዚህ ደርሶ ነበር። ብራችሁን አንዲትም አልተነካች። በቀደም ብቻ 31 ሚሊዮን ብር ለካሳ አውጥተናል። ገና በቀደም ብሩ ተነካ አላችኋለሁ። ስለዚህ ብሩ ተነክቷል። እያንዳንዷን ብር በሚዲያ እንገልጻለን። እያንዳንዷን ብር የት እንደደረሰች አምናም ቃል ገብቻለሁ፣ ነገም ይቀጥላል። ይሄን ያህል ብር ተጠቅመናል፣ ይሄን ያህል። ስለዚህ ቅዳሜ ከጠዋቱ 3 ሰዓት ላይ በባህር ዳር ከተማ በተቀበልነው መሬት ላይ አዲሱ ድልድይ ፊት ለፊት ነው የተቀበልነው። 30,000 ካሬ መሬት እዚያ መሰረት ድንጋዩ ይጣላል፣ ብፁዓን ሊቃነ ጳጳሳት በተገኙበት። ስለዚህ ይጣላል። ዝግጅታችን እያደረግን ነው። የገዳሙ መናንያን ደቀ መዛሙርት በቻሉት መጠን ይገኛሉ። ብፁዓን አበው ሊቃነ ጳጳሳት ይገኛሉ። ተገኝታችሁ ያልቻላችሁ ደግሞ በዓለም ሁናችሁ ይህን እንድትከታተሉ ሁላችሁም ተጠርታችኋል። ብር የሰጣችሁም ያልሰጣችሁም፣ እንዲያው ቢኖረኝ ይሰጥ ነበር ያላችሁም፣ እንዲያው ያሳካላችሁ ያላችሁም፣ የጸለያችሁልንም የተጨነቃችሁልንም ሁሉ እንኳን ደስ ያላችሁ። ባላችሁበት ጠርተናችኋል። የዛሬ ሳምንት ሁላችሁም ሆዳችሁን በለንቋጣ አጥባችሁ እንድትመጡ። የቃለ እግዚአብሔር ድግስ አለ፣ እንጀራም አይጠፋም፣ እግዚአብሔር ያወርድ ይሆናል። እንድትመጡ ጠርቻችኋለሁ። አንድ ጊዜ አምላከ ቅዱስ ቂርቆስ ይመስገን በሉ።